ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በተለያየ ዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ ያደምጣችሁን ላላችሁ ለሁላችሁም ሰላም እና ጤናን እንደሁል ጊዜውም እመኝላችኋለሁ። ዛሬም እንደ ቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን በላይክ መጀመር ብቻ ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ቀጥታ ወደ ስፖርታዊ መረጃዎች ተሻገር በአጫጭር የስፖርት መረጃዎች ጀምራለሁ። የዚዳን የመጀመሪያ ጨዋታ ትኬት ተጠናቋል ተብሏል። አሰልጣኝ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድንን በኃላፊነት መረከቡ ይታወቃል። ዚነዲን ዚዳን የመጀመሪያ ጨዋታ ትኬቶችን በ24 ሰዓታት ውስጥ ተሽጠው መጠናቀቃቸው ተገልጿል። በስታድ ፍራንስ የሚደረገው ጨዋታን 80 ሺህ ትኬቶች ተሽጠው መጠናቀቃቸው ተገልጿል። ፈረንሳይ መስከረም 22 2019 በእኛ በኢትዮጵያን አቆጣጠር ከጣሊያን ጋር ትጫወታለች። ዚነዲን ዚዳንም የፈረንሳይ ብሔራዊ ቡድን የመራ የመጀመሪያ ጨዋታውን የሚያደርግ ይሆናል። እናማው ላይ ዚነዲን ዚዳን ከብሔራዊ ቡድኑ ጋር የሚያደርገው የመጀመሪያ ጨዋታ የደጋፊዎች ትኬት ተሽጦ ተጠናቋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ዩኤፋ ኢንፋንቲኖ ከስራቸው እንዲለቁ ጠየቀ። ቤተሰቦች ይህንን መረጃ ዘ አትሌቲክስ ዘግቦታል። የአውሮፓ እግር ኳስ ማህበር የፊፋው ፕሬዚዳንት ጃን ኢንፋንቲኖ ላይ እምነት እንደሌለው አስታውቋል። ፊፋ አዲሱን እቅድ ቢሰርዝም ዩኤፋ ከዚህ በኋላ ለጃን ኢንፋንቲኖ ድጋፍ እንደማይሰጥ ተገልጿል። ዩኤፋ አሁን ላይ የፊፋው ፕሬዚዳንት ጃን ኢንፋንቲኖ ከስራቸው እንዲለቁ ጥሪ ማቅረቡ ተነግሯል። ጃን ኢንፋንቲኖ በፍቃዳቸው ስራቸውን ካለቀቁ አባል ሀገራቱ እምነት የለን የሚል ድምጽ ማሰባሰብ እንደጀመሩም ታውቋል ሲል ይሄንን መረጃ ዘ አትሌቲክስ ዘግቦታል። በሌላ መረጃ ሙድሪክ በመመለሱ በጣም ተደስተናል ብሏል ዣቪ አሎንሶ። ስፔናዊ የቼልሲ አሰልጣኝ ዣቪ አሎንሶ ሚካኤሎ ሙድሪክ ወደ እግር ኳስ በመመለሱ መደሰታቸውን ገልጿል። ይህንን ምርጥ ዜና አልጠበቅንም ነበር ያለው አሎንሶ እሱ በመመለሱ በጣም ደስተኞች ነን፣ የቡድኑ አካል እንዲሆን እንፈልጋለን ብሏል። አክሎም ሙድሪክ የተለየ ተጫዋች ነው፣ ብዙ ሁኔታዎች ላይ በራሱ የግብ ዕድሎችን መፍጠር ይችላል፣ ግቦችንም ያስቆጥራል ሲል ገልጿል። በሻክታር ሲጫወት አየው ነበር፣ ተጽዕኖ መፍጠር ይችላል፣ በአንድ ለአንድ ግንኙነት ምርጥ ነው ሲል ዣቪ አሎንሶ ጨምሮ ተናግሯል። ከቼልሲ ጋር በተያያዘ ጃኦ ፔድሮ አዲስ ኮንትራት ቀርቦለታል ተብሏል። የምዕራብ ለንደኑ ክለብ ቼልሲ ለብራዚላዊ አጥቂ ጃኦ ፔድሮ አዲስ ኮንትራት አቅርቦለታል ሲል መረጃ ዘ አትሌቲክስ ዘግቦታል። ጃኦ ፔድሮ በቡድኑ ያሳየውን ጥሩ እንቅስቃሴ ተከትሎ የተሻሻለ አዲስ ኮንትራት እንደቀረበለት ተገልጿል። የ24 ዓመቱ አጥቂ ጃኦ ፔድሮ ባለፈው ዓመት ቼልሲን በ7 ዓመት ኮንትራት መቀላቀሉ አይዘነጋም። ቼልሲ፣ ባርሴሎናና ሌሎች ክለቦች ጃኦ ፔድሮን ለማስፈረም እንደሚፈልጉ ያውቃል የተባለ ሲሆን ይሁን እንጂ ለሽያጭ እንደማያቀርቡት አሳውቀዋል። ሰማዮቹ በቀጣይ ሳምንታት ለሌሎች ተጫዋቾቻቸውን በተመሳሳይ አዲስ ውል እንደሚያቀርቡ ይጠበቃል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። አሁንም ስኬት ተርቢያለው ዳኒ ዌልቤክ የምዕራብ ለንደኑ ክለብ ቼልሲ እንግሊዛዊውን አጥቂ ዳኒ ዌልቤክን ማስፈረሙን ይፋ አድርጓል። ዳኒ ዌልቤክ ቼልሲን በ2 ዓመት ኮንትራት ተቀላቅሏል። ዌልቤክ ከፊርማው በኋላ ቼልሲ እንደፈለገው ሲሰማ ትልቅ ክብር እንደተሰማው ተናግሯል። አክሎም በጣም ደስተኛ ነኝ፣ በቼልሲ በመገኘቴ ክብር ይሰማኛል። ቼልሲ ትልቅ ታሪክ ያለው ክለብ ነው፣ ብዙ ዋንጫዎችን አሸንፏል ብሏል። አክሎም በጣም ደስተኛ ነኝ፣ በቼልሲ በመገኘቴ ክብር ይሰማኛል ብሏል። የእግር ኳስ ማብቂያ ጊዜ ላይ ነኝ፣ ነገር ግን አሁንም ስኬት ተርቢያለው፣ ለዚህ አዲስ ምዕራፍ ያለኝን ለመስጠት ዝግጁ ነኝ ሲል ዳኒ ዌልቤክ ተደምጧል። በተጨማሪም ከቼልሲ ጋር በተያያዘ ቼልሲ የወዳጅነት ጨዋታውን ትናንት ምሽት ከሰሜን ለንደኑ ክለብ ቶተናም ጋር አድርጎ ተሸንፏል። ቶተናም ከቼልሲ ጋር ያደረገውን የወዳጅነት ጨዋታን 2-1 በሆነ ውጤት ማሸነፍ ችሏል። የቶተናምን የድል ግቦችም ሳንድሮ ቶናሊና ሪቻርልሰን አንዳንድ ግቦችን ማስቆጠር ችለዋል። የቼልሲን ግብ ብራዚላዊው ኤስታቪው አስቆጥሯል። ቼልሲ ሮብ ከጁቬንቱስ ጋር ሌላ የወዳጅነት ጨዋታ የሚያደርግ ይሆናል። በሌላ መረጃ ቪክቶር ሙኖዝ ከተጠበቀው ጊዜ በፊት ልምምድ ለመጀመር ፍላጎት በማሳየቱ በሚቀጥለው ሳምንት በሊቨርፑል የልምምድ ማዕከል ከሊቨርፑል የቡድን አጋሮቹ ጋር ለመጀመሪያ ጊዜ ልምምድ ያደርጋል ሲል ይህን መረጃ ሜን ስፖርት ዘግቦታል። አሊሰን ቤከርን በሚቀጥለው ሳምንት በልምምዱ ላይ ይገኛል። በሌላ በኩል አሌክሲስ ማካሊስተር ወደ ቡድኑ ከመመለሱ በፊት ትንሽ ተጨማሪ ጊዜ እንደሚፈልግ አሳውቋል ሲል ይህን መረጃ ሜን ስፖርት ዘግቦታል።
ኢንተር ሚላኖች ባለፉት 3 ወይንም 4 ሳምንታት ሙሉ በሙሉ ተቋርጦ የነበረው ስምምነት ለማደስ የሚያስችል መንገድ መኖሩ ለማየት ከቅርብ ጊዜ ወዲህ ከሊቨርፑል ጋር እንደገና ግንኙነት ጀምረዋል ተብሏል። ኢንተር ሚላኖች የሊቨርፑልን የመሃል ሜዳ ተጫዋች ከርቲስ ጆንስ ላይ ያላቸው ፍላጎት እንደገና ተቀስቅሷል የተባለው ሊቨርፑሎች ለተጫዋቻቸው 40 ሚሊዮን ዩሮ መጠየቃቸውን ቀጥለዋል። ነገር ግን ኢንተር ሚላኖች 35 ሚሊዮን ዩሮ አቅርበዋል። ከርቲስ ጆንስ የኢንተር ሚላንን ማሊያ መልበስ እንደሚፈልግ ኢንተር ሚላኖች ያምናሉ። ስምምነቱ ሊጠናቀቅ አልተቃረበም። ሊቨርፑሎች 40 ሚሊዮን ዩሮ ይፈልጋሉ። ኢንተር ሚላኖች ደግሞ 35 ሚሊዮን ዩሮ አቅርበዋል ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ በማድረግ ተቀላቀሉን። እኔም ስፖርታዊ መረጃዎች ይልቀጥል። ቶተናም ሆትስፐሮች የሊቨርፑልን የአጥቂ መስመር ተጫዋች የሆኑ ኮዲ ካግቦን እሱን ለማስፈረም ፍላጎት አሳይተዋል ተብሏል። እና ማውላይ ሊቨርፑሎች ኮዲ ካግቦን ለመሸጥ 72 ሚሊዮን ፓውንድ ማለትም በ85 ሚሊዮን ዩሮ ዋጋ ለጥፎበታል ተብሏል። ሊቨርፑሎች ይህንን ዋጋ እንዲለጥፉበት ያስቻላቸው ምክንያት ክለቡ የዚህን ዋጋ መጠን ያወጣው አንቶኒ ጎርደን ወደ ባርሴሎና ባደረገው ዝውውር ላይ በቀጥታ በመመስረት ላይ ነው ሲል ይህን መረጃ ሜን ስፖርት ዘግቦታል። ሊቨርፑል በቀድሞ ውድድር ዘመን ጨዋታዎች ላይ ድንቅ ብቃት ላሳዩ ተጫዋቾቹ ጥያቄ የቀረቡለት ይገኛል ተብሏል። ለሉዊስ ኩማች፣ ለሉክ ቻምበርስ፣ ለካልም ስካንሎን እና ለኤፍአኒ ንዳኩዌ በርካታ ክለቦች የዝውውር ጥያቄ እያቀረቡ ይገኛል ሲል መረጃ አንፊልድ ኒውስ ይፋ አድርጎታል። በሌላ በኩል ፓሪስ ሴንት ጀርመኖች የሚካ ጎርስን ዝውውር ለማጠናቀቅ የሚያደርጉትን ጥረት የሊቨርፑል አመራሮች በትኩረት እየተከታተሉት ይገኛል ተብሏል። ምክንያቱም የባርኮላን ወደ ሊቨርፑል የመምጣት እድል በከፍተኛ ሁኔታ ያሰፈዋል ብለው ያምናሉ የተባለው የስምምነት መቋጫ ካገኘ የባርኮላ የዝውውር ዋጋ በከፍተኛ ሁኔታ እንደሚቀንስና ድርድሩም ቀላል እንደሚሆንላቸው የሊቨርፑል አመራሮች ትልቅ እምነት አላቸው ተብሏል። እናም ፓሪስ ሴንት ጀርመኖች የሚካ ጎርስን ዝውውር ለማጠናቀቅ የሚያደርጉትን ጥረት የሊቨርፑል አመራሮች በትኩረት እየተከታተሉት ይገኛል ተብሏል። አሁን ሊቨርፑሎች ዋናው እቅዳቸው ከምንም በላይ ትኩረት የሰጡት ጉዳይ የባርኮላን ዝውውር በተቻለ ፍጥነት መቋጫ መስጠት ነው። ይህንን ካጠናቀቁ በኋላ በቀሪው የዝውውር መስኮት ቡድናቸውን የሚያጠናክሩ ሌሎች ዝውውሮችን ለማድረግ እቅድ ይዘዋል። አሁን ላይ ግን ሙሉ ትኩረታቸው በፓሪስ ሴን ጀርመኑ ባርኮላ ላይ ነው ሲል ይሄንን መረጃ ሜን ስፖርት ዘግቦታል። እንዲሁም ሊቨርፑሎች የባርኮላ ዝውውር ባይሳካ ብለው እቅድ ውስጥ ያስገቡት የሞናኮ ተጫዋች ማግነስ አክሎቼ ወደ ፒኤስጂ ለመቀላቀል ከስምምነት ደርሷል። ይህ ማለት ሊቨርፑሎች አማራጮቹ እየጠበቡበት ስለመጡ ሊቨርፑሎች በባርኮላ ላይ ያላቸውን እንቅስቃሴ አጠናክረው እንዲሄዱ ያስችላቸዋል ማለት ነው ሲል መረጃውን ለኢኪፕ ዘግቦታል። በሌላ መረጃ ማንቸስተር ዩናይትድ አሁንም ሉዊስ ስኬሊን ማስፈረም ይፈልጋል ተብሏል። ማንቸስተር ዩናይትድ የአርሰናሉን ወጣት ማይልስ ሉዊስ ስኬሊን ለማስፈረም እያጤነ ነው ተብሏል። በተመሳሳይ የኒውካስትሉን ሉዊስ ሃለንም ኢላማ ያደረጉ ሲሆን ለሉዊስ ስኬሊ ደግሞ ያላቸው ፍላጎት ካለፈው የውድድር ዘመን ጀምሮ የነበረ ቢሆንም በአመቱ መገባደጃ ላይ ያሳየው አስደናቂ ብቃትና በቻምፒዮንስ ሊግ ፍጻሜ ጨዋታ ላይ በቋሚነት መሰለፉ አርሰናሎች እሱን በክለቡ ለማቆየት ያላቸውን ፍላጎት አጠናክሮታል የተባለው። ይሁን እንጂ አርሰናል የሚያደርጋቸው ትልልቅ አዳዲስ ፊርሞች ይህንን ውሳኔ ሊቀይሩ እንደሚችሉ ማንቸስተር ዩናይትዶች እምነት አላቸው። በአንጻሩ ማንቸስተር ዩናይትድ በኒውካስትል ውስጥ በተፈጠረ አለመረጋጋት ምክንያት ሃልን ለማስፈረም ተስፋ ቢያደርግም ሁለቱም የዝውውር ስምምነቶች አሁንም ከፍተኛ ጥረትና ሰፊ ስራ የሚጠይቁ ናቸው ሲል መረጃ ስካይ ስፖርት ዘግቦታል። ማንቸስተር ዩናይትዶች ሉዊስ ሃልን ለማስፈረም ያላቸውን እድል ለማወቅም ከኒውካስትል ዩናይትድ ጋር ውይይት ለማድረግ አቅደዋል ተብሏል። ከተጫዋቹ ወኪሎች ጋርም ቀድሞውኑ ተነጋግረዋል ሲል መረጃ ሜን ስፖርት ዘግቦታል። ፋብሪዚዮ ሮማኖ እንዲህ ብሏል። ሉዊስ ሃል ዩናይትድን መቀላቀል እንደሚፈልግ እርግጠኛ ነኝ፣ ነገር ግን ነገሩ በዚያ ብቻ የሚያበቃ አይደለም። በሌላ ክለብ ዘንድም ኮንትራት አለው። ኒውካስትል ለሱ ብዙ ገንዘብ ይፈልጋል ሲል ሉዊስ ሃልና ማንቸስተር ዩናይትድን በተመለከተ ፋብሪዚዮ ሮማኖ እንዲህ ብሏል።
ማንቸስተር ዩናይትዶች ከስኬሊና ከሉዊስ ሃል በተጨማሪም በሪያል ማድሪዱ የመሃል ሜዳ ተጫዋች ኦሪሊየን ቹዋሚኒ ላይ ፍላጎት አላቸው ተብሏል። ማንቸስተር ዩናይትዶች ከጥቂት ወራት በፊት ስለ ኦሪሊየን ቹዋሚኒ ሁኔታዎችን የማጥራት ስራ ሲያከናውኑ ቆይተዋል ተብሏል። ተጫዋቹ በክለቡ ዘንድ ዋነኛ ኢላማ በመሆኑ በዝውውር ገበያ ላይ የሚገኝ ከሆነ እሱ ለማስፈረም ከፍተኛ ፍላጎት በማንቸስተር ዩናይትድ በኩል አለ ሲል ይህን መረጃ ደግሞ ማርካ ስፖርት ዘግቦታል። ኦሪሊየን ቹዋሚኒን በተመለከተ ሪያል ማድሪዶች ሮድሪን ማስፈረም ከቻሉ ጆዜ ሞሪኖ ቹዋሚኒን ከሮድሪ ጋር አብሮ የማይጣጣም አድርገው ስለሚመለከቱት እንዲሸጥ ይፈልጋሉ ተብሏል። መረጃውን ማርካ ስፖርት ዘግቦታል። ኤቨርተኖች የማንቸስተር ዩናይትዱን ወጣት አጥቂ ኢታን ዊትሊን ለማስፈረም ፍላጎት አሳይተዋል። በተጨማሪም ኤቨርተን ተጫዋቹን ለማስፈረም ይፋዊ ጥያቄ ለማቅረብ በዝግጅት ላይ መሆኑ ተገልጿል። ማንቸስተር ዩናይትድ በ20 ዓመቱ አጥቂ ዙሪያ ከኤቨርተን ጋር ንግግሮችን ለማድረግ ክፍት መሆኑን አሳውቋል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። በተጨማሪም ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ ትናንት ምሽት የወዳጅነት ጨዋታ አድርጎ ነበር። ዩናይትድ የወዳጅነት ጨዋታውን አሸንፏል። ማንቸስተር ዩናይትድ ከስፔኑ ክለብ ከአትሌቲኮ ማድሪድ ጋር ያደረገውን የወዳጅነት ጨዋታን 2-1 ማሸነፍ ችሏል። የማንቸስተር ዩናይትድን የድል ግቦችም ብሪያን ምቤሞ ማስቆጠር ችሏል። የአትሌቲኮ ማድሪድን ግብ ደግሞ አርናው ኦርቲዝ አስቆጥሯል። ማንቸስተር ዩናይትድ ሁለተኛ የወዳጅነት ጨዋታውን ሲያሸንፍ የስናፕ ድራገንን ዋንጫም ማሸነፍ ችሏል። ማንቸስተር ዩናይትድ በቀጣይ ቅዳሜ ከፒኤስጂ ጋር ተጨማሪ የወዳጅነት ጨዋታውን የሚያደርግ ይሆናል። ከምሽቱ ጨዋታ መጠናቀቅ በኋላም ካሪክ በብዙ ሰዎች ዝቅ የተደረገ አሰልጣኝ ነው ብሏል። የአትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኒ ለአሰልጣኝ ማይክል ካሪክ ያለውን አድናቆት ገልጿል። ካሪክ በብዙዎች ዝቅ ተደርጎ የታየ አሰልጣኝ ነው፣ ነገር ግን ጥሩ ውጤት ማስመዝገቡን ቀጥሏል ሲሉ ዲያጎ ሲሞኒ ተናግረዋል። ካሪክ ባለፈው ዓመት አስደናቂ ስራ ሰርቷል፣ ነገሮችን በፍጥነት በማስተካከል ጠንካራ ቡድን ገንብቷል ሲሉ ገልጸዋል። ከምሽቱ ጨዋታ መጠናቀቅ በኋላም የማንቸስተር ዩናይትድ ተጫዋቾች ከ10 ያገኙት ነጥብ በማለት ቤተሰቦች ስኮር 91 መረጃ ይፋ አድርጓል። በግብ ጠባቂነት ቦታ ላይ የነበረው ሄተን ነው 6.9 ከ10። በተከላካይነት ቦታ ላይ ሌኒ ዩሮ 7.8 ከ10፣ ሃሪ ማጓየር 6.8 ከ10፣ ሄቨን 7 ከ10 ና ሉክሾ 6.9 ከ10 አግኝተዋል። በአማካይ ቦታ ላይ ሳንቶስ 7.6 ከ10፣ ላኬይ 7.9 ከ10 ና ሜሰን ማውንት 7.6 ከ10 አግኝተዋል። በፊት መስመር አጥቂነት ቦታ ላይ አማድ ነበር 6.8 ከ10፣ ብሪያን ምቤሞ 8.8 ከ10 ና ዶርጉ 6.7 ከ10 በስኮር 90 ነጥብ አሰጣጥ ተሰጥቷቸዋል። በሌላ መረጃ ቡድኑን ለማሻሻል እየተሰራ ነው ብሏል ማይክል አርቴታ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድኑን ለማሻሻል እየተሰራ መሆኑን በሰጠው አስተያየት ገልጿል። በዝውውር መስኮቱ በንቃት እየተሰራ ነው ያለው ማይክል አርቴታ ቡድኑን ለማሻሻልና ለመገንባት እየሰራ ነው ሲል ተደምጧል። በቀጣይ ሳምንታት የዝውውር እንቅስቃሴዎች ይጠበቃሉ፣ ምክንያቱም እንደ ሌሎች ቡድኖች የተሻለን መሆን አለብን ሲል አክሏል። አክሎም ተፎካካሪዎቻችን ትልቅ ነገር እያደረጉ ነው ያለ ሲሆን እኛም ቆመን አንመለከትም፣ የምንመኘውን ተጫዋች የምናስፈርምበት ጊዜ እየቀረበ መጥቷል ብሏል። ምክንያቱም ልዩነቱ በጣም ጠባብ ነው፣ ቡድኑን ለማሻሻል እንፈልጋለን፣ ምክንያቱም የፉክክሩ ደረጃ ከፍ ብሏል ሲል ተደምጧል። ስለ ቪኒሺየስ ጁኒየር ፊርማም ጥያቄ የቀረበለት ማይክል አርቴታ ምንም ምላሽ ሳይሰጥ ፕሬስ ኮንፈረንሱን አጠናቋል ሲል መረጃ ስካይ ስፖርት ዘግቦታል። በቪኒሺየስ ጁኒየር ዝውውር ዙሪያ ምን አዲስ ነገር አለ የሚለው ስንመለከት የብራዚላዊ ተጫዋች ቪኒሺየስ ጁኒየር የወደፊት ቆይታ ሊታወቅ የመጨረሻ ደረጃ ላይ መድረሱ ተገልጿል። ሪያል ማድሪድ እና ቪኒሺየስ ጁኒየር በሚቀጥሉት ቀናት በኮንትራት ማራዘም ዙሪያ ዳግም ለውይይት ይቀመጣሉ ተብሏል። አርሰናል ቪኒሺየስ ጁኒየር ውሉን የማያራዝም ከሆነ ለማስፈረም የመጀመሪያ ኢላማው አድርጎት ይገኛል ተብሏል። ቪኒሺየስ ጁኒየር በበኩሉ በሪያል ማድሪድ ውሉን የማያራዝም ከሆነ አርሰናልን መቀላቀል እንደሚፈልግ ተገልጿል። ለማይክል አርቴታ የቀረቡ ምንጮች ማይክል አርቴታ ቪኒሺየስ ጁኒየርን ይወደዋል ያሉ ሲሆን ውሉን ካላራዘመ በቦታው እንገኛለን ብለዋል። በሪያል ማድሪድና ቪኒሺየስ ጁኒየር መካከል ያለው የጥቅም ልዩነትም ግዙፍ መሆኑ ሲገለጽ መፍትሄ ለመፈለግ ቀጣይ ሳምንት ለንግግር ይቀመጣሉ ተብሏል። የቪኒሺየስ ጁኒየር የወደፊት ቆይታ በሪያል ማድሪድ ውሉን ማራዘም አለበት ወይንም ቀጣይ ዓመት በነፃ ከክለቡ መልቀቅ ይጠበቅበታል ወይንም ደግሞ አርሰናልን መቀላቀል ከሶስቱ አንዱ እንደሚሆን ተነግሯል። መረጃውን ማርካ ስፖርት ዘግቦታል።
የአርሰናል ቦርድ ቪኒሺየስ ጁኒየር ለማስፈረም አስፈላጊውን ፋይናንስ ለመስጠት ፍቃዱን ሰጥቷል ተብሏል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታም ከቪኒሺየስ ጁኒየር ተወካዮች ጋር መነጋገራቸው ተገልጿል። መድፈኞቹ ቪኒሺየስ ጁኒየር በማይክል አርቴታ በሚመራው የወደፊት የአርሰናል ትልቅ ፕሮጀክት ውስጥም ቁልፉ ሰው እንደሚሆን ነግረውታል ነው የተባለው። አሰልጣኝ ማይክል አርቴታ ቪኒሺየስ ጁኒየርን እንደሚወዱት ለአሰልጣኙ ቅርብ የሆኑ ሰዎችም ገልጸዋል። አርሰናል በዚህ ዝውውር ዙሪያ ከመጋረጃ ጀርባ ለወራት ሰራ እንደነበረ ተዘግቧል። መድፈኞቹ ቪኒሺየስ ጁኒየር ለማስፈረም በደሞዝ ክፍያ መዋቅራቸው ላይ ልዩነት ለመፍጠርም ዝግጁ ናቸው ተብሏል። ቪኒሺየስ ጁኒየር በሪያል ማድሪድ ቤት ውሉን ለማራዘም ዓመታዊ 30 ሚሊዮን ዩሮ የሚጠጋ የክፍያ ጥቅልን መጠየቁ ይታወቃል ሲል ይህንን መረጃም ማርካ ስፖርት ዘግቦታል። ሪያል ማድሪድ እና ቪኒሺየስ ጁኒየር በአሁኑ ሰዓት በአዲስ ውል ዙሪያ መስማማት አልቻሉም ሲል ይህን መረጃ ደግሞ ስካይ ስፖርት ዘግቦታል። የስምምነቱ ትልቅ ችግር የምስል መብትና የፊርማ ጉርሻ ገንዘብ ዙሪያ መሆኑን ለተጫዋቹ ቅርብ የሆኑ ምንጮቼ ነገሩኝ ሲል ስካይ ስፖርት ይህን መረጃ ዘግቦታል። አሰልጣኝ ጆዜ ሞሪኒዮ ከቪኒሺየስ ጁኒየር ጋር በቀጥታ ለበርካታ ጊዜያት መነጋገራቸው ተገልጿል። ጆዜ ሞሪኒዮ ቪኒሺየስ ጁኒየር አስፈላጊ መሆኑን ለራሱ በቀጥታ መንገራቸውም ተዘግቧል። ይሁን እንጂ ሪያል ማድሪድ ከስምምነት ካልተደረሰ ሌላ ትልቅ የአውሮፓ ክለብ ወደ ፉክክሩ ይገባል የሚል እምነት አለው ተብሏል። ሎስ ብላንኮቹ ቪኒሺየስ ላይ ፍላጎት ያለው አርሰናል ብቻ ነው የሚል እምነት እንደሌላቸው ተዘግቧል። አርሰናል በበኩሉ የተጫዋቹን የኮንትራት ሁኔታ በቅርበት እየተከታተለ ይገኛል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ የሰሜን ለንደኑ ክለብ አርሰናል ክርስቲያን ኖርጋርድን ለኤቨርተን ለመሸጥ ከስምምነት ደርሷል ተብሏል። ኤቨርተን የ32 ዓመቱን አማካይ ክርስቲያን ኖርጋርድን በ7 ሚሊዮን ፓውንድ ለመግዛት ከስምምነት መድረሱ ተገልጿል። ተጫዋቹ በሚቀጥሉት ሳምንታት የሕክምና ምርመራውን እንደሚያደርግ ይህን መረጃ አትሌቲክስ ዘግቦታል። ኖርጋርድ ባለፈው ዓመት ከብሬንትፎርድ 12 ሚሊዮን ዩሮ በሚደርስ ሂሳብ አርሰናልን መቀላቀሉ አይዘነጋም። ዴንማርካዊ አማካይ ለአርሰናል 20 ጨዋታዎችን ሲያደርግ በፕሪሚየር ሊጉ 7 ጨዋታዎችን ማድረግ ችሏል። እንዲሁም አርሰናሎች ትናንት ምሽት የወዳጅነት ጨዋታ አድርገው ነበር። አርሰናል የወዳጅነት ጨዋታውን አሸንፈዋል። አርሰናል ከጅሮና ጋር ያደረገውን የቀድሞ ውድድር የመጀመሪያ የወዳጅነት ጨዋታን 4-1 ማሸነፍ ችሏል። የመድፈኞችን የማሸነፊያ ግቦችም ካይ ሃቨርትዝ፣ ዞሊስ፣ ማክስ ዶማን እና ጋብሪኤል ጄሱስ ማስቆጠር ችለዋል። በጨዋታው አዲሱ የአርሰናል ፈራሚ ክርስቶስ ዞሊስ የመጀመሪያ ጨዋታውን አድርጎ 1 ግብ ማስቆጠር ችሏል። አርሰናል በቀጣይ ሮብ ከሪያል ቤትስ ጋር ሌላ የወዳጅነት ጨዋታውን የሚያደርግ ይሆናል። በሌላ መረጃ ዲዮማንዴ የሌብዥክን ስብስብ አይቀላቀልም ተብሏል። ሪያል ማድሪድን ለመቀላቀል ንግግር ላይ የሚገኘው ያን ዲዮማንዴ ከሌብዥ ጋር የቅድመ ውድድር ዝግጅት ለማድረግ አልተጓዝም። ተጫዋቹ ቡድኑን የማይቀላቀለው ሪያል ማድሪድን ለመቀላቀል የሚያደርገው ንግግር ተከትሎ መሆኑ ተገልጿል። ይሁን እንጂ ሌብዥክ ተጫዋቹ በህመም ምክንያት ቡድኑን አይቀላቀልም ሲል አስታውቋል። ሪያል ማድሪድ ተጫዋቹን ለማስፈረም 100 ሚሊዮን በቀጥታና ተጨማሪ 20 ሚሊዮን ዩሮ አቅርበዋል ነው የተባለው። ይሁን እንጂ ሌብዥክ 130 ሚሊዮን ዩሮ እንደሚጠብቅ ሲነገር በቅርቡ ከስምምነት ይደርሳሉ ተብሎ ይጠበቃል። በተጨማሪም ዝውውሩ ዙሪያ በሌብዥክና በሪያል ማድሪድ መካከል እስካሁን ድረስ ከስምምነት አልተደረሰም ሲል ይህን መረጃ ቢልድ ስፖርት ዘግቦታል። ሪያል ማድሪዶች ሮድሪን ለማዘዋወር እየተጣደፉ አይደለም ተብሏል። ተጫዋቹ ሪያል ማድሪድን መቀላቀል እንደሚፈልግ ከዚህ ቀደም አሳውቋል። ማንቸስተር ሲቲ የመሃል ሜዳ ተጫዋች ለማስፈረም እየጠበቀ ነው። እንዲሁም ሮድሪ ከጀርባ ሕክምናው እያገገመ ይገኛል ተብሏል። ክለቡም ታጋሽና እየተረጋጋ ሆኖ መቆየትን ይመርጣል ሲል መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ ማንቸስተር ሲቲዎች ስኮትላንዳዊውን አጥቂ ሮቢ ኦሬን ለማስፈረም ፍላጎት አሳይተዋል ተብሏል። የ22 ዓመቱ አጥቂ ለስዊድኑ ክለብ አይኬ ሲሪየስ ባለፉት 19 ጨዋታዎች 20 ግቦችን አስቆጥሯል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። አዩብ ቡአዲ ወደ ማንቸስተር ሲቲ የሚያደርገው ዝውውር የመጨረሻ ደረጃ ላይ የደረሰ ይገኛል። ተጫዋቹ ማንቸስተር ሲቲ ለመቀላቀል እጅጉን በጉጉት እየጠበቀ ይገኛል ተብሏል። ማንቸስተር ሲቲዎች በአሁኑ ሰዓት በዝውውር መስኮቱ በዋነኛነት ለማስፈረም እየሞከሩት ያሉ ተጫዋች አዩብ ቡአዲ ነው ተብሏል። አዩብ ቡአዲ በማንቸስተር ሲቲ የ5 ዓመት ውልም እየጠበቀው ይገኛል የተባለው ተጫዋቹ ከማንቸስተር ሲቲ ጋር ለ5 ዓመት ውል ቀድሞውኑ ስምምነት ላይ ደርሷል። ውሉም እንደ ኩዛኖቭ በፈረመ ውል ተማሳይ የደሞዝ ጭማሪ ፕሮግሬሲቭ ሳላሪ ስትራክቸርን ይዟል ሲል መረጃ ለኤኪፕ ዘግቦታል።
በሌላ መረጃ ባለፉት 10 የእንግሊዝ ፕሪሚየር ሊግ የውድድር ዘመናት በጣም ብዙ የጎል አስተዋጽኦችን ያደረጉ ተጫዋቾች በደረጃ በማለት ሁ ስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች 10ኛ ላይ እንግሊዛዊ የማንቸስተር ዩናይትድ ተጫዋች ማርከስ ራሽፎርድ መቀመጥ ችሏል። 286 ጨዋታዎችን አድርጎ 124 የግብ ተሳትፎችን ማድረግ ችሏል። ማለትም ለቡድን አጋሮቹ ያቀበላቸው አሲስቶች እንዲሁም ደግሞ ያስቆጠራቸው ግቦች ተደምረው ማለት ነው። 9ኛ ላይ ደግሞ ኦሊ ዋትኪንስ መቀመጥ ችሏል። እንግሊዛዊ አስቶን ቪላ ተጫዋች 221 ጨዋታዎችን አድርጎ 128 የግብ ተሳትፎችን ማድረግ ችሏል። 8ኛ ላይ ደግሞ ኖርዌያዊ የማንቸስተር ሲቲ የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ መቀመጥ ችሏል። 136 የግብ ተሳትፎችን አድርጓል በ132 ጨዋታዎች። 7ኛ ላይ ደግሞ ፖርቹጋላዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ መቀመጥ ችሏል። 230 ጨዋታዎችን አድርጎ 143 የግብ ተሳትፎችን በማድረግ 6ኛ ላይ ራሂም ስተርሊንግ አለ። 270 ጨዋታዎችን አድርጎ 148 የግብ ተሳትፎችን አድርጓል ተብሏል። 5ኛ ላይ ደግሞ ጄሚ ቫርዲ መቀመጥ ችሏል። የቀድሞ የሌስተር ሲቲ ተጫዋች 272 ጨዋታዎችን አድርጎ 150 የግብ ተሳትፎችን በማድረግ 4ኛ ላይ ደግሞ ኬቨን ዴብሮይን መቀመጥ ችሏል። የቀድሞ የማንቸስተር ሲቲ ተጫዋችና ሌጀንድ 260 ጨዋታዎችን በፕሪሚየር ሊግ አድርጎ 174 የግብ ተሳትፎችን ማድረግ ችሏል። 3ኛ ላይ ደግሞ ሰን ሂዩንግሚን መቀመጥ ችሏል። የቀድሞ የቶተንሃም ስፐር ተጫዋች 305 ጨዋታዎችን አድርጎ 193 የግብ ተሳትፎችን ማድረግ ችሏል። 2ኛ ላይ ደግሞ ሃሪኬን መቀመጥ ችሏል። የቀድሞ የቶተንሃም ስፐርና የአሁኑ የባየርን ሙኒክ ተጫዋች 234 ጨዋታዎችን በቶተንሃም ቤት አድርጎ 205 የግብ ተሳትፎችን ማድረግ ችሏል። በቀዳሚነት አንደኛ ላይ መቀመጥ የቻሉ ተጫዋች ደግሞ ቤተሰቦች ባለፉት 10 የእንግሊዝ ፕሪሚየር ሊግ የውድድር ዘመናት በጣም ብዙ የግብ ተሳትፎችን አድረገ የተባለው ተጫዋች ግብፃዊው የሊቨርፑል የቀድሞ ተጫዋች እንዲሁም ሌጀንድ ሙሐመድ ሳላ ሲሆን 315 ጨዋታዎችን አድርጎ 284 የግብ ተሳትፎችን ማድረግ ችሏል።